በገዳማችሁ በሚገኘው በዮርዳኖስ ጠበል የተጠመቀ ወንዱ እንደ 40 ቀን ሴቷ እንደ 80 ቀን ሕፃናት ከኃጢአት የነጹ ይሆናሉ። ስማችሁን የጠራ መታሰቢያችሁን ያደረገ በገዳማችሁ እግር ያጠበ ገዳማችሁን የተሳለመ ዜና ገድላችሁን የሰማ ያሰማ እስከ 10 ትውልድ ድረስ እምረዋለሁ። ወደ ገዳማችሁ ሊመጣ በልቡ አስቦ ሳይሆንለት የቀረውን መጥቶ እንደተሳለመ ቆጥርለታለሁ። ስማችሁ በተጠራበት ቦታ የአጋንንት ሰራዊት መቆም አይችሉም ብሎ ጌታችን ቃል ኪዳን የሰጣቸው ስድስቱ የጎረጎር ማርያም ቅዱሳን አቡነ መርአዊ፣ አቡነ ደንቆሮ፣ አቡነ አላሽኝ፣ አቡነ ሙሴ፣ አቡነ ምሰሶና አቡነ ሞአብራ ዛሬ መስከረም 21 ቀን ከሞት ፊት የተሰወሩበት ዓመታዊ መታሰቢያ በዓላቸው ነው። እኒህም ቅዱሳን በወጣትነት እድሜያቸው በአንዲት ደብር ውስጥ በፍቅር ሆነው በዲቁና ስርዓት እያገለገሉ እንግዳ በመቀበል መልካም ስራን ቢሰሩ ደብራችንን ገዳም ሊያደርጉብን ነው በማለት በአካባቢው ያለች ባላባት ሴት ሚስት እንዲያገቡ አስገደደቻቸው። እነሱ ግን በድንግልና መኖርን መርጠው ወደ ዋልድባ ገዳም ሄዱ። ያገለግሉባት የነበረች ቤተክርስቲያንም አልከፈት ብላ ህዝቡ ለ7 ቀናት ሱባኤ ይዘው ከተማጸኑና ያቺ ሴትም ጥፋቷን ካመነች በኋላ ተከፍታለች። በዋልድባ ገዳም ለ7 ዓመታት ደጅ ጠንተው የምንኩስና ስርዓት ከተፈጸመላቸው በኋላ ቅዱስ ዮናኤል የተባለ የከበረ መልአክ እየመራቸው 600 ደቀ መዛሙርትን አስከትለው ወደ ገዳማቸው ወደ ጎረጎር ማርያም ገቡ። በገዳማቸውም ሲጋደሉ ኖረው ጌታችን ወርዶ ገዳማቸውን ከባረከላቸውና ብዙ ቃል ኪዳን ከሰጣቸው በኋላ በዛሬዋ በመስከረም 21 ቀን ከሞት ፊት ተሰውረዋል። ለእግዚአብሔር ምስጋና ይሁን። እኛንም በስድስቱ ቅዱሳን አባቶች ጸሎት ይማረን ይቆየን።